በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው አመዲ ቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የአመዲ ቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ውድና የተከበራችሁ የአመዲ ቲዩብ ቤተሰቦች እንደምን ናችሁ? ወዶቼ ደህና ናችሁልኝ ወይ? እኔ ከሁሉ አማን ሁሉ ሰላም ነው። እናንተ እንዴት ናችሁ? ቅመሞች ወንድሞች በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ ኢትዮጵያውያን ኤርትራውያን ሰላማችሁ ብዝት ይበል። ሀገራችንን ኢትዮጵያን ዓለማችንን በሙሉ ሰላም ያርግልን። ለሰው ልጅ ሰላም ይቀድማልና ሰላም ይስጠን። ሰላም ለዓለማችን በሙሉ እመኛለሁ። ዛሬ እንደተለመደው በአዲስ ቪዲዮ በአዲስ ስራ መጥቻለሁ ማለት ነው። እናንተም በላይክ ጀምሩት፣ ላይክ አድርጉት እላችኋለሁ። ቪዲዮውን እስከ መጨረሻ እዩልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ ያደረጋችሁ አበረታቱኝ። ስለምታበረታቱኝም ከልብ ነው የማመሰግነው ውዶቼ። ዛሬ እንግዲህ የመጣሁበት አዲስ ነገር ነው። አዲስ ነገር ባይሆንም ለሁለተኛ ጊዜ ይዤ ስመጣ ነው። የአሚር እና ሙባረክ መሰለኝ ስሙ እና የቤቴልሄም የእሷ ጉዳይ ነው። ንግስት ሱመያም አለችበት እና የእነሱን ጉዳይ ነው ይዤ የመጣሁት ማለት ነው። ከታዘብኳቸው ነገሮች ዞር ስለ ዛሬ ደግሞ የሆነ ቦታ ከሆስፒታል አመለጠ ምናምን ተብሎ የተሯሯጡ እንደሆነ ቆሼ የሚመስል ቦታ ነው አየሁኝና ሆስፒታልም እንደዚሁ ሞባ የሚባለውን ይዛው ነው የምትሄደው። እቺ ቤት የምትባለው ልጅ እና ይሄ ልጅ በሷ ምክንያት እንደዛ ከሆነ ራሱን እንደዚህ ከጣለ ራሱን እንደዚህ ለማጨለል ነው ጥረት እያደረገ ያለው። በሱስ ውስጥ ተደብቆ እሷን መርሳት ነው የሚፈልገው ነገር እና በጣም ነው የሚያሳዝነው። ግን ያልገባኝ ነገር ቤተሰብ እሷ የምትሄደው ለምንድን ነው? እሱ ጋር ቆይ ሲያያት እንድብስበት ነው? በደንብ በሚፈለገው ልክ ስላላበደ ነው? ምን እንደሆነ አልገባኝም። እና በቀደም እንዴት ነው እሱን ይዛ የምትሄደው እያልኩ ነበር። ሱመያ ቤት ሲሄዱ ራሱ እሱን ለማምጣት እሱን ይዛ ነው ሄደችው። ልጁ ወደ ራሱ ሊመለስ የሚችለው ቢያንስ እንደው ብዬ ባስብ እሷ የሆነ ትንሽ ተስፋ ብትሰጠው ከዚህ በኋላ እኔ ካንተ ጋር ነኝ፣ እንደዚህ የምትወደኝ አይመስለኝም ነበረ ምናምን የሆነ ነገር ብላ ወደ ራሱ እንዲመለስ ባትፈልገው እንኳን ቀስ እያለች ወደ ራሱ ከተመለሰ በኋላ መስዋዕትነት ብትከፍልለት ጥሩ ነገር ነው ሲያሳልፉ የምናውቃቸው። ይሄ ልጅ እንግዲህ የክርስቲያን ነበረች ልጅቷ፣ አስልሟታል። ስለ ድን ያለ ውዱ እንዴት እንደምታረግ እንዴት እንደምትሰግድ እንዴት ብላ ወደ ኢስላም ገብታ እንዴት እስልምናን ደንቦች እንዴት መከተል እንዳለባት በጣም እንደ ሴት ልጅ ጥሮ ግሮ ሲያስተምራት የነበረ። አሁን ላለችበት እንደዚህ ሂጃቧን ስትለብስ የሚያምር ሂጃብ አለባበስ ከምትለብስበት እስከዛ ድረስ አንጾ አዘጋጅቶ ነገ ልጆቼ እናት ትሆናለች አገባታለሁ ብሎ ነው እዚህ ድረስ የለፋባት። እና አንዳንድ ጊዜ የሆነ ሰው በጣም ረጅም ህልም አልሞ አቅዶ የተሻለ ነገር ላይ ደረስን ብሎ ሲያስብ መሀል ላይ የሆነ ነገር ይመጣና ይፋረሳል። ከዛ ያንን የሆነ ሰው ጥረት ያደረገበትን ያስተካከለውን ነገር ላይ የሆነ ሰው መጥቶ ይኖርበታል። ገባችሁ? እንደዛ ደግሞ ምንም ነገር የለም። ህልማችሁን የሚኖረው ሌላ ሰው የሆኑ ማየት በጣም ነው የሚያመው። በቃ ተስፋ ያደረጋችሁበት የደከማችሁበት ላይ ሄዶ ሌላ ሰው ቁጭ ብሎ መኖር ሲጀምርበት የእናንተን ህልም ሌላ ሰው እየኖረው ስታዩ እንደዛ የሚያም እንደዛ ቅስም የሚሰብር ምንም ነገር የለምና ሰው ልጅ ሲጣላ በፍቅር ላይ ደግሞ ጸብ አለ። በተጣሉ ሰዓት ደግሞ አልፈልግሽም ያለ ነው።
ከዛ ቁጭ ብለው ደግሞ አውርተው ፍቅራቸው ደግሞ ማግኔቱ ነው አሳስቦ ደግሞ ያገናኛቸዋል። ሁለቱም ለራሳቸው ጊዜ መስጠት አለባቸው። ጊዜ በጣም ጥሩ ነገር ነው። ጊዜ ሽማግሌ ነው፣ ያስታርቃል። እና ልባቸውን ማዳመጥ፣ ራሳቸውን መመርመር፣ ለዛ ሰው ምን ያክል ቦታ እንዳለው እንዳላት ምናምን የሚያስቡበት ጊዜ አንዳንድ ጊዜ ትንሽ ግጭት ተፈጥሮ መራራቅ ራሱ ጥሩ ነገር ነው። እነዛን ሰዎች ራሳቸውን እንዲፈትሹ ለራሳቸው ጊዜ ሰጥተው እንዲያውቁት የሚፈልጉት ነገር ላይ እንዲደርሱ ይረዳል። በዛ መሀል ግን የሆነ ሰው መጥቶ መሀል ሲገባ ያንን የተጣሉትን ሰውዬ ለመርሳት ብሎ የሆነ ቦታ ሲገባ በትልቅ አክሲደንት ነው የሚፈጠረው። አሁን እንደዚህ አይነት የፍቅር ግንኙነቶች ፌል ሲያደርጉ ቸኩሎ ወንዱ እሷን ለመርሳት ብሎ የሆነች ሴት ጋር ከሄደ ሴቷም ቶሎ ብላ ወደ ወንድ ሌላ ሰው ጋር ዴት ማድረግ፣ ሌላ ሰው ጋር መተዋወቅ፣ ይሄንን ለመርሳት ከዛ ጋር ጊዜ ማሳለፍ፣ ይሄ በጣም ስህተት ነው። ምክንያቱም አንደኛ ከዚህኛው ያለው ፍቅር ከልቧ የማይወጣ ከሆነ ይህ ሁለተኛ ጊዜ የተዋወቀችውን ሰው ተስፋ ሰጥታ አጉል እምነት ከእሷ ጋር እንዲኖረው ማድረግ ነው፣ መጉዳት ነው። ነገ ወደ እነዚህኞቹ ሊመለሱ ስለሚችሉ ማለት ነው። ገባችኋ? እና ደግሞ በእልክ ደግሞ ወይም ደግሞ የአንዱን ለአንዱን ለመርሳት ተብሎ የሆነ የማይፈለግ ቦታ ላይ መሄድ የለበትም። አንድ ሰው እንደዚህ አይነት ነገር ላይ ለመግባት ማሰብ ይጠይቃል፣ ጊዜ መውሰድ ይጠይቃል፣ ማገናዘብ ይጠይቃል። ህይወት ስለሆነ ከአንዱ ጋር አልሆን ሲል ወደ አንዱ ቶሎ ጥፍ ብሎ ሌላ ሪሌሽን ውስጥ መግባት አደጋ አለው ብዬ ነው ማስበው። እና አሁን እየሆነ ያለው በቃ ሙቬን ይዛ ባትሄድ ቤቲ አሚር ጋር ከሄደች ሙባረክ የሚባለውን ሰው ይዛው መሄድ ምን አስፈለገ? በሱ ምክንያት በእሷና በሱ ቀለበት ማድረግ ምክንያት ነው ይሄ ልጅ እንደዚህ ሆኖ አይደለ? እሱ እንደዛ ታሞ ወድቆ በተገኘበት በታመመበት ራሱ እንደዚህ አጉል ቦታ ቤንዚል እየሳበ ባለበት ሁኔታ እጅ ለእጅ ተያይዞ እሱ ፊት መሄድ ይባስብህ ነው፣ ይቀርሃል። ከዚህም ትንሽ በቃ የሚቀር ነገር አለ፣ በደንብ ጨልል ለማለት ነው። አልገባኝም። ይሄን በአንድ ቦታ እንኳን ደበቅ በል እስኪ ምናምን የማይባል ዛፍ የሚያክል ሰውዬ አስከትላት ሄዳለች እጁን ይዛ። ከዛ እሱ በምን መንገድ ሄዳል እንዴ? አስተፈረላላዚ ወዳይ ችግር ነው አንዳንድ ጊዜ እንዴ። እዚህ ጋር ደግሞ ሱመያ ደግሞ ያጠፋችው ጥፋት ምንድነው? አንደኛ አሚርን ማስረከብ የነበረባት ለወላጅ እናቱ ነበር እንጂ ለቤቲ እናት አልነበረም። የቤቲ እናት መስላኝ ነው፣ ይቅርታ አድርጎልኝ፣ ይዛው የሄደችው ከሱመያ ጋር ከሱመያ ቤት ገባችሁ። ለወላጅ እናቱ ብታስረክበው ወይም እሷ እንደጀመረችው እሷ የተሻለ ለውጥ እስከሚኖረው ድረስ ሱመያ ጋር አብሮ ቢቆይ በጣም አሪፍ ነበረ። ግን አልሆነም። እኔ አሁን ማን ነው እያናደደኝ ያለው? ቤቲ የምትባለች በቃ ለማባስ ነው እንደ ይዘሽ የምትሄጂው። ኧረ አድርሱልኝ እንዴ አድርሱልኝ፣ መስማት አለባት። ጉድ እኮ ነው። ይዛው መሄድ የለባትም። ደግሞ በዛ ላይ ደግሞ ምሬቱ በጣም ነው የሚያማረር። ሰው በጣም ነው የምናደደው። ኡፍ ኡፍ የሚል ትንፋሽ የሚያበዛ የሆነ ኡፍ ምናምን ምን ጉድ ነው የገባሁት ምናምን እንደዚህ ወከባ የሚያበዛ ሰው በጣም ነው የምጠላው፣ ያልወድም። እዛ ላይ እንደ ሴት እዛ ጋር ይንበረከካል፣ የሆነ ለማስታወቅ ይሞክራል፣ የሆነ ነገር ይሆናል። የሆነ ሴቶች በጠነከሩበት አይታችሁታል። ሮጥኩ ብሎ እግሩን ጨብጥ ያደርጋል። በቃ የሆነ እንደ ወንድ እኮ ቆፍጠን ሲል ነው፣ ወንድ ቆፍጠን ሲል ነው፣ ወንድ ጀገን ሲል ነው። እንዴ ልምዝምዝ ያለ ነገር፣ በሁሉም ነገር ላይ አቋም ያስፈልጋል። ጠንከር ማለት ያስፈልጋል። ወላይ ቤቲ እና ሱመያ የሄዱትን መንገድ እሱ መሄድ አቃተው።
እንዴ አሚርን ሩጦ መያዝ እኮ አቅቶት እግሩን ሲጨብጥ ነበረ። የሆነ ቦታ ሲንበረከክ ነበረ ከሴቶቹ ብሶ። ኧረ ወንድ ልጅ ቃፍጣን ጀገን ሲል ነው እንጂ። እና ለማንኛውም አሚር አላህ አፍያውን ይመልስለት። አላህ የተሻለውን እንደሱ የምትሆነው እሱ ይስጠው። እህሏቸውን ካላለቀ ያገናኛቸው። በፍቅር ተስፋ መቁረጥ መቼም አያስፈልግም። አላህ የጻፈላቸው ነገር ካለ አንድ ላይ የሚሆኑበት ነገር ሊፈጠር ይችላል ብዬ አስባለሁ። እናንተ ምን ትላላችሁ? እኔ ሁሉም ነገር ያው ፈጣሪ ያመጣው ነው። ነገር ግን እንደዚህም ከሆነ በኋላ ቢያንስ ሙባረክ የሚባለውን ሰው ይዛው ባትሄድ እሱ ፊት የሚለው ነው ዋናው ፖይንቴ። ቢያንስ ወደ ራሱ እስከሚመለስ ድረስ እሷ ከጎኑ ሆና ተስፋ ብትሰጠው ምን ችግር አለው? በዚህ ልክ የሚወዳት ከሆነ መስዋዕትነት ብትከፍልለት። ይሄንኛው ቀለበት የምልሽ እያላት ነው እንዴ? የሆነ ማዕበል የሚያናውጠው ፍቅር ነው እንዴ ሙባረክ ያለው? እያለቀሽ ነው እና ለአሚር ካለቀሽ እሱን ተወጂዋለሽ ማለት ነው። ስለዚህ ይሄንን ቀለበት መልሽልኝ ነው እያላት ያለው። እንደ መመለስ ነው፣ በቃ መመለስ ነው። መልሽ ያለ አይደለም መመለስ ነው። አብሯ ብዙ ነገር ያሳለፈችው ልጅ በሷ ምክንያት እንደዚህ ሆኖ ስታየው ላታለቅስ ነው እንዴ? በሷ ምክንያት ነው እንደዚህ የሆነው እኮ አይደል እንዴ? ማልቀስ ያንሳት ነው እኮ። የሰው የአንድ ወጣት ህይወት መበላሸት እንደዚህ ቀላል ነው እንዴ? እና ካለቀሽ ትወጂዋለሽ። ከዛ ደግሞ በቃ መልሽ፣ ቀለበት መልሽ እንዴ። የሆነ ቀን ትመልሰው የለም እንዴ? አሁን መልሽ። ምንድነው ትሸጠዋለሽ ብለህ ፈርተክ ነው? ኧረ አቅል እናድርግ ወገን፣ ተው። የሰው ነፍስና እናስቀድም፣ የሰው ነፍስ እናስቀድም። ይሄ ልጅ እኮ ሳይኮ ተጎድቷል። አሁንም ሳይኮ እየተጎዳ ነው ያለው። እጅ ለእጅ ተያይዘው በዚህ ባለበት ሁኔታ እሱ ጋር ሲሄዱ ማለት ነው። እና ባካችሁ ይዘሽ አትሂጂ፣ ሞቤን ይዘሽ አትሂጂ፣ ወይ ከነጭራሹ አንቺም ወደሱ አትሂጂ። ቤቲ ለእናቷ እንደዛ ነው የምለው። ውዶችዬ ስላዳመጣችሁኝ ከልብ ነው ማመሰግነው። በቀጣይ እስከምንገናኝ ድረስ ወዳችኋለሁ። የፈጣሪ ሰላም አይለያችሁ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለዓለማችን በሙሉ እመኛለሁ። ወዳችኋለሁ። ባይ ባይ። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲቲዩ ጆዩ